ተጨምሮ ሄሎ አየሽ እንደዚህ መጠንከር አለበት እስኪ አንቺ እስቲ ደረቴ ጥንካ ቸስታ እስቲ አንቺ ደግሞ አጅሪው ምን ልታደርጋት ነው ላልባት የጥምቀት ቀን ምን ሊወረወር ይችላል? የጥምቀት ቀን የሚወረወረው እንግዲህ እኔ ጥምቀት ግን ያው ጥምቀት ማለት ያው ማብራሪያ እኮ አይቻልም። አዲስ በቤተሰብ ጨዋታ ማብራሪያ አይቻልም። መልሱን እንትን ነው የሚባለው። በቃ የጥምቀት ቀን ምን ሊወረወር ይችላል? ቃሏን ነው የምነግርህ። መልሷል በቃ ጠበል ብዬ ልወስ አገልግል ወይ ማህበራዊስ ምን አይጠፋም? አገልግል ውስጥ እንግዲህ ባዶን ላይኖር ይችላል፣ ጥጥም ሊኖር ይችላል። ጥጥ ወይ ደግሞ እንጀራ ውስጥ ሊኖር ይችላል። ብዙ ነገር እንጀራ ሊኖር ይችላል። እንጀራ አገልግል ላይ እንጀራ ውስጥ ታረጋለህ። አዲስ ማብራሪያ አልፈልግም። ማህበራዊ ወይም አገልግል የሚባል ምግብ ታውቃለህ አይደል? አገልግል አልከኝ። ምግቡ ማለት የሚበላው እሺ፣ እሱ ውስጥ ምን አይጠፋም? አገልግል ምግቡ ውስጥ አዎ ምግቡ ውስጥ ብዙ ቃሪያ አለ። ባጭሩ ማብራሪያ አልፈልግም። አዲስ አንድ መልስ ነው የምትመልሰው። አገልግል ወይም ማህበራዊ ምግብ ውስጥ ምን አይጠፋም? አንድ ነገር ጠፋ። እንደ ካሮት እንደ ድንች ሊኖር በቃ ካሮት ሊኖር ይችላል። ካሮት እሺ። ባንክ ሄደህ ለባንክ ሰራተኛው ገንዘብ የምትሰጥበት ምክንያት ምን ሊሆን ይችላል? ቡክ ይዘህ መሄድ ትችላለህ? እችላለሁ። ግን ባንክ ሄደህ ለባንክ ሰራተኛው ገንዘብ የምትሰጥበት ምክንያት ምን ሊሆን ይችላል? ቁጠባ ማለት ይችላል። ቁጠባ ወል እንደዚህ ነው የምፈልገው። በቃ አንድ ቃል መልስ። ዣን ሜዳ ሄደህ ለጥምቀት ቀን ምን ልታይ ትችላለህ? ብዙ አለ። መዝሙር ያለው መዝሙር በቃ መዝሙር በቃ በመዝሙር በሕግ አምላክ በቃ መዝሙር ነው የምታየው። ስንት ናት? ቺሳ ድንቅለ ሶስት ቺሳ ይሄ ተጨምሮስ ሄሎ